ጀመርኩት። ሰላም ሰላም የመሲ ቤተሰቦች እንዴት ናችሁ? ሰላም መልካም። በኔ ጋር ዛሬ ድንች ማለት ነው ድንች በስጋ ልንሰራ ነው ማለት ነው። ከታች አሰራሩን ሙሉን ከፈለጋችሁ ኮሜንት ላይ አስቀምጡልኝ አሳያችኋለሁ ማለት ነው። ይሄ አሁን ድንቹ ምን አደረኩበት? ፍልፍል አስምር፣ ቂቤ፣ ጨው አድርጌ አቦካሁት ማለት ነው። ድንቹ ከተቀቀለ በኋላ አሁን እዚህ ጋር እንደዚህ ካስተካከልኩት በኋላ ምን አመጣለሁ? ስጋ። ይሄ ስጋው እዚህ ጋር ተሰርቷል። ስጋ አረግበታለሁ ማለት ነው። ይሄው ስጋውን እየደረደርኩበት ነው ማለት ነው። ስጋውን እንደዚህ ካስተካከልን በኋላ በደንብ መስተካከል አለበት። ድንቹ በደንብ በስሎ በደንብ ቂቤ ተደርጎ መታሸት አለበት፣ ልክ እንደ ክትፎ ማለት ነው። አሁን እዚህ ጋር ያስተካከልኩ ነው ጋይሶች። ያው ሙሉን አልቀረጥኩላችሁም፣ ይቅርታ ብቻዬን ስለሆንኩኝ ሙሉን አልቀረጥኩላችሁም። አሁን በደንብ ማስተካከል አለብን። በጣም ይቅርታ። ትንሽ ስጋው በዛ አለ። እዚህ ጋር በደንብ ካስተካከልን በኋላ ያው ግላብስ ለብሻለሁ፣ በእጅ ማስተካከል ነው፣ በደንብ እንዲስተካከል ማለት ነው። እንዲህ ካስተካከልኩት በኋላ በደንብ በስነ ስርዓት ካስተካከልኩት በኋላ እዚህ ጋር ጅብን አመጣለሁ። ጅብን አምጥቼ ትንሽዬ ስጋው ላይ ጣዕም እንዲኖረው እንደዚህ ረሰ እንትን እልበታለሁ ማለት ነው። እንዲህ ካደርግበታለሁ ማለት ነው ጋይሶች። ይሄ ድንች በሸሜል ነው የሚባለው። ድንች በሸሜል ነው የሚባለው። በሌላው ጋር አላውቅም ምን እንደሚባል። እንዲህ ካደርግበታለሁ። እንዲህ ካደረኩት በኋላ አሁን እዚህ ጋር ድንች አለ። ይኸው ድንቹን አምጥቼ ከስጋው በላይ ድንቹን አረግበታለሁ ማለት ነው። ድንቹን እንደዚህ ድንቹ ልክ ቡክት ብሏል። በቃ በጣም ነው የበሰለው። እንዲህ ካስተካከልን በኋላ ከዚህ ላይ ደግሞ መጨረሻ ላይ በኋላ ላይ ጅብን ይሄንን አደርግበታለሁ ማለት ነው። ስጋው ላይ ያደረኩበትን ጅብን ካናቱ አደርግበታለሁ ማለት ነው። አሰራሩን ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ሙሉውን አሰራሩን እለቅላችኋለሁ ማለት ነው። ግን ያው ጊዜ ስለሌለኝ ግማሹን ያሳያችሁ ከይቅርታ ጋራ። አሁን እንደዚች ይኸው ይዋት ልክ እንደ ቂቤ በቃ እንደ ቂቤ ነው የሆነው ድንቹ። ማሻአላ። ያው ግላብስ ግዴታ መልበስ አለብን ለእጃችን ነው ስለማይል ማለት ነው። ስጋ ስላለው ጥሩ አይደለም። ጋይሶች ይሄው እንደዚህ ካስተካክለው አቁም እንደዚህ ካናቱ ጅብን እናደርግበታለን ማለት ነው። ልክ እንደ በሸሜል ነው፣ ግን ያው